ክብራትና ክብሯን ያላችሁን ፍቅር በሚገባ እየገለጻችሁ ነው። ከልብ እናመሰግናለን። አሁን ደግሞ ጠቅላይ ሚኒስትሩ ለዚህ ለታደመው ሙስሊሞች እንዲሁም ቤታቸው ሆነው ይህንን ፕሮግራም ለሚከታተሉ ኢትዮጵያውያን ሙስሊሞች እንዲሁም በተለያየ ሀገር ላይ ለሚገኙ ትውልድ ኢትዮጵያውያን በአጠቃላይ ንግግር እንዲያደርጉ ቦታቸውን ይዘዋል። ስለዚህ ክብራትና ክብሯን ሁላችንም ቦታችንን ይዘን የሳቸውን ንግግር እንድናዳምጥ በትህትና ጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እጅግ የተከበሩ ሙፍቲ ሐጂ ዑመር ድሪስ አስተናጋጁ እንደገለጸው ቀድመው እሳቸው እንዲጋብዙኝ ያልፈለኩት ከፈጥር በኋላ ረመዳን ትንሽ አድካሚ እንደሆነ ስለማቅ እሳቸው ከሚነሱ ብዬ ፕሮቶኮል ስላበላሸው ይቅርታ ይደረግልኝ። ዑለማዎች፣ ታዋቂ የእስልምና ሃይማኖት ሊቆች፣ ብዙ ሰው እዚህ አዳራሽ ውስጥ እንዳለ ያየው ቢሆንም በእንደዚህ አይነት አንድነት በመገኘት አብሮነትን በመግለጥ የሚታወቁት መጋቢ አዲስ በመካከላችን ስላሉ እሳቸውን እና ስማቸውን ያልጠራው በርካታ ታዋቂ ሰዎች እንዲህ ባለ ሁኔታ የሙስሊሙን ህብረተሰብ በጋራ በደስታ በአንድነት በአብሮነት ሲያፈጥር ሲደሰት በማየታችን የተሰማን ስሜት ጥልቅ መሆኑን ልገልጽላችሁ ፈልጋለሁ። ሙስሊሞች በጣም ደስ የሚል ነገር ሲያዩ ማሻአላህ ይላሉ። እጅግ የሚያምር ምሽት እንደሆነና ያን ስሜት በሁላችንም ላይ እንዳስተጋባችሁ መላው የኢትዮጵያ ሙስሊም ይችለት በተለየ ሁኔታ እንደሚመለከትና እኔም በግሌ ልዩ ደስታ የተሰማኝ መሆኑን ልገልጽላችሁ ፈልጋለሁ። አሁን ያለንበት የረመዳን ወቅት ሁለተኛው የይቅርታና ንስሐ አሻራ ምዕራፍ መሆኑን ሁላችሁም ታውቃላችሁ። ይህ ወቅት ለይለቱል ቀድር የሚጠበቅበት ሰዎች በይቅርታና በንስሐ ረመዳንን የሚጾሙበት ወቅት ስለሆነ ያቺ ምሽት አንዷ ዕለት በሚገባው ልክ ዱዓ እያደረገ ያደረሰው ከ83 ዓመት በላይ ዱዓ እንዳደረገ ጀዛ የሚያገኝበት ስለሆነ በዚህ አስደናቂ የአሹራ ምዕራፍ ውስጥ በመገናኘታችን ድርብ ደስታ የተሰማኝ መሆኑን ልገልጽላችሁ ፈልጋለሁ። ሰዎች እንደ አንድ የተዋቀረ ግንብ ሊመሰሉ ይችላሉ። ከዚያ ግንብ ውስጥ አንዱ አካል የጎደለ እንደሆነ ሙሉ ህንፃ እንደማይባለው ሁሉ ሰዎችም አንዳችን ለሌላችን መድኃኒትና አስፈላጊ ነን። በተለይ ሙስሊም በጀማዓ ያምናል። ጀማዓ ህብረት ነው። በጀማዓ ወቅት ሚሰገድ ሰላት በግል ከሚሰገድ ጀዛው የጨመረበት ዋና ምክንያት አላሁ ሱብሓነሁ ወተዓላ በህብረት ስለሚያምን ነው። ይህን እምነት በተለይ በረመዳን ወቅት ቀዳ የማይወጣለት የአተራዊ ሰላት በጀማዓ የሚሰገድ መሆኑ ህዝበ ሙስሊም በዓመት አንዴ በሚከበረው የረመዳን ወሩም በሙሉ በጋራ በመሆን አተራዊ እየሰገደ የጀማዓን ክብር የሚገልጥበት ጊዜ መሆኑን ለእናንተ መግለጥ አያስፈልግም። የሀገራችን ዕውቁ ገጣሚ
ከበደ ሚካኤል ለልጆች በገጠሙት ግጥም ውስጥ ፋኖስና ብርጭቆ የሚል ግጥም አላቸው። በድሮ ዘመን መብራት ከፋኖስ ይገኛል። የፋኖስ ታችኛው አካል ጋዝ የሚይዝ ታንከር ያለው ሲሆን በውስጡም ክር ይሸከማል። እኒያ በአንድ ወቅት ፋኖስ ብርጭቆ አያስፈልገኝም ብሎ በብሪት ብቻዬን ማብራት እችላለሁ የሚል ሐሳብ ያነሳል። ምክንያቱም ጋዝ የሚይዘው ታንከር ክሩም በውስጡ ስላለ የብርጭቆ ዋጋ አልገባውም። ነገር ግን ፋኖስ ከተለኮሰ ከጥቂት ደቂቃ በኋላ ንፋስ የሚከላከለው ብርጭቆ ባለመኖሩ ፋኖስ ተግባሩን መፈጸም አልቻለም። ከኛ መካከል የሚጎል ካለ ልክ እንደዚያ ማለት ነው። ስንሰባሰብ በጀማዓ ስንሆን አንድ ላይ ስንሆን የሚኖረን ውበትና ኃይል ስንነጣጠል አይኖርም። ነብዩ መሐመድ አለይሂ ሰላቱ ወሰላም ከተከታዮቻቸው ጋር በአንድ ወቅት ሲጓዙ አንደኛው ተከታይ በግ ማረድ እችላለሁ አላቸው ይባላል። ሁለተኛው ተከታይ መግፈፍ እችላለሁ አላቸው። ሶስተኛው ተከታይ መጥበስ እችላለሁ አላቸው። እንዲያማ ከሆነ እኔም እንጨት ለቅሜ ማምጣት እችላለሁ ብለው ሲነሱ ተከታዮቻቸው እኛ እያለን እርሶ ሊያመጡ አይገባም የሚል የተቃርኖ ሐሳብ አነሱላቸው። ነገር ግን እሳቸው ማንም ከማንም አይበልጥም፣ ማንም ከወዳጆቹ ተለይቶ ከፍ ብሎ ሊታይ አይገባም በሚል ሂሳብ እንጨት ለቅመው እንዳመጡ አዋቂዎች ያስተምራሉ። ይህ የሚያመላክተው ምንም የላቀ ዕውቀት፣ ጉልበት፣ ኃይል ቢኖራችሁ ከጀማዓው ጋር ዝቅ ብላችሁ አንድ መሆን በሙስሊም አስተምሮ ያለና የሚያስፈልግ እውነታ መሆኑን የሚገልጥ ነው። በዚሁ አግባብ በረመዳን ወር ረመዳን ሲጾም ለአንዳንዶች ቆሎ ለሌሎች ደግሞ አሻሮ ሊሆን ይችላል። ረመዳንን ቆሎ የሚያደርገው በፍቅር፣ በመልካምነት፣ በለጋስነት፣ በይቅርታ ረመዳን መጾም ሲቻል ልክ ብረት ምጣድ ላይ እንደ ተጣደ ገብስ ግማሹ ቆሎ ግማሹ ደግሞ አሻሮ ሆኖ እንደሚወጣው ረመዳንን በፍቅር፣ በለጋስነት፣ በደግነት የሚጾሙ ልክ እንደ ቆሎ ምግብና ስንቅ ይሆናሉ። ነገር ግን አዳብ ተብሎ በሚታወቀው በግዴታም በተወዳጅም በተቀመጠው ነገር በረመዳን ወቅት የሚያደርጉ ሰዎች ካሉ ጾሙ እንዳሻሮ ይቆጠራል። ይህም ውሸት፣ ሐሜት፣ ነሚማ ወይም ማሳበቅን ያካተተ ነው። ሕዝበ ሙስሊም ከውሸት ከሐሜት እና ከማሳበቅ የራቀ እንደሆነ አንድነቱን ሊገዳደር ሊያቆም የሚችል ኃይል የለም። ሙስሊምን ከሙስሊም የሚለይ ውሸት፣ ሙስሊምን ከሙስሊም የሚለይ ሐሜት፣ ሙስሊምን ከሙስሊም የሚለይ ነሚማ ወይም ማሳበቅ ስለሆነ ሕዝበ ሙስሊም ከነዚህ ጉዳዮች ተጠብቆ ረመዳንን እንደ ቆሎ ፍሬያማ ማድረግ ይጠበቅበታል። በእስልምና አስተምሮ ከቅናት መጠበቅ በተደጋጋሚ የተገለጠ ሲሆን ቅናት ልክ እሳት ደረቅ እንጨትና ሳር እንደሚያቃጥል ቅናትም እንዲሁ መልካም ነገር የመብላት ኃይል አለው። የሙስሊም አንድ መሆን በጀማዓ ማፍጠር በዚህ መልኩ እንኳን ለሙስሊም ለክርስቲያን ውበትና መከታ ሆናችሁ ሲታይ ይህን የሚጠላ ማንኛውም ኃይል ቅናት ስለሚሆን ቅናት ደግሞ በእምነቱ የተከለከለ ስለሆነ ሰው በንስሐ ከዚህ ሕሳቤ እንዲላቀቅና የጀማዓውን አንድነት በፍቅር እንዲቀበል አደራ ማለት እፈልጋለሁ።
የሙስሊም አንድነት፣ የሙስሊም ሰላም፣ የሙስሊም አብሮነት ለሙስሊም ብቻ ሳይሆን ለመላው የኢትዮጵያ ሕዝብ የሚጠቅም በመሆኑ በዘንድሮ ረመዳን አንድ ቀን ለኢድ ሲቀር የክርስቲያን ወንድሞቻችሁ የኢድ በዓል ያማረ እንዲሆን በየከተማው ከተማዎቹን በማጽዳት ለናንተ ምቹ ለማድረግ በዝግጅት ላይ ይገኛሉ። የናንተን የመስገጃ ቦታዎች እና ኢድን ውብና ጽዱ ለማድረግ ክርስቲያን ወንድሞቻችሁ በማጽዳት ሲያግዙ እናንተም በኢድ ዕለት ዱዓ በማድረግ ያላችሁን ለሁሉም በማካፈል የዘንድሮ ኢድ ከሁሉ በተለየ መንገድ ለሁላችን ያሸበረቀ እንደሚሆን ያለኝን እምነት ልገልጽላችሁ ፈልጋለሁ። ይህ የምናየው ውበት ከአዲስ አበባ እስከ ታች ቀበሌ ድረስ እንዲደርስ በይቅርታና በአቃፊነት መንፈስ ይህ ጉዳይ ያልገባችሁ ምናልባት ያልተመቻችሁ ያልተቀበላችሁ ሙስሊሞች ካላችሁ በቅንነት በውይይት ከሁሉ በላይ የሙስሊም አንድነት እንደሚልቅ አስባችሁ በመላ ኢትዮጵያ አንድ ጠንካራ ሙስሊም እንዲፈጠር ሚናችሁን በቅንነት እንድትወጡ ከአደራ ጭምር ልጠይቃችሁ ፈልጋለሁ። በእኛ በኩል ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሙፍቲ ሙስሊሙን አንድ በማድረግ ከነበራቸው ሚና በተጨማሪ ወደማይቀረው ከመሄዳቸው በፊት የሙስሊም ባንክ በኢትዮጵያ እንዲያዩ በሚቻለው ሁሉ አድርገን በፍጥነት የምናሳካ መሆኑን ቃል ልገባላችሁ ፈልጋለሁ። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። ነገር ግን ይህ ቦታ ሲሰራ የኔ ፕሮፖዛል የኔ መሻት ህዝበ ሙስሊም ብቻ ሳይሆን ህዝበ ክርስቲያንም እንደከዚህ ቀደሙ አዋጥቶ ለሁላችን ኩራት የሆነ ነጃሽን የምናስታውስበት ተለቅ ያለ ነገር ሌላ ቦታ የማያስመኝ እንደ ሀገር እንድንገነባ በዚሁ አጋጣሚ ጥሪዬን አቀርባለሁ። እንደ ሀገር አንድነት ህብረት አስፈላጊ መሆኑ እሙን ቢሆንም ጠንካራ የክርስትና እምነት ጠንካራ የሙስሊም እምነት ተቋማዊ የሆነና በህግ የተደገፈ ኢትዮጵያ ያላት እንደሆነ ሁሉም ብሔሮች ብሔረሰቦች ሁሉም እምነቶች ካለምንም ችግር ይህንን ዘመን መሻገር የሚያስችል ጉልበት ስለሚሆናቸው መንግስት በጠየቃችሁት ሁሉና አቅም በፈቀደ ሁሉ ከጎናችሁ ሆኖ ለአንድነታችሁ የሚሰራ መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ። በመጨረሻም ህዝበ ሙስሊም ተፈጥሮን የሚወድ ተፈጥሮን የሚያደንቅ መሆኑ ይታወቃል። ኢትዮጵያ ሀገራችን ከጥቂት ዓመታት በፊት 30% ገደማ
የደን ሽፋን እንዳላት የምትታወቅ ቢሆንም አሁን ግን በሀገር ደረጃ ከ4% የደን ሽፋን ያላት በረሃማ አካባቢዎች እየበዙ በደረቅ በዝናብ እጥረት ከፍተኛ ችግር እያጋጠመን ስለሆነ ለትውልድ የሚተርፍ የችግኝ ተከላ ዘመቻ ከአንድ ወር በኋላ ክረምቱን የምንጀምር ሲሆን በኢትዮጵያ ለመጀመሪያ ጊዜ 4 ቢሊዮን ችግኝ ለመትከል መንግስት ሙሉ ዝግጅት ያደረገ ሲሆን ህዝበ ሙስሊም በጀማዓ ከተለያዩ የሰላት ወቅት በኋላ ቢያንስ አንድ ሰው ከ40 ችግኝ በላይ በመትከል እቺን ሀገር ከበረሃነት ወደ ለምነት ከችግር ወደ ልማት ከመበታተን ወደ አንድነት የሚያመጣ ለሁላችን የሚጠቅም ለልጆቻችን የሚተርፍ ፕሮጀክት ስለሆነ መላው የሙስሊም ህብረተሰብ ከመንግስት ጎን በመሆን የችግኝ ተከላውን እንዲያግዝ በታላቅ ትህትና በዚህ በረመዳን ወቅት እጠይቃለሁ። መልካም ረመዳን፣ መልካም አንድነት፣ በሁሉ ነገር አላህ ይርዳችሁ። አመሰግናለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከልብ ነው የምናመሰግነው። ሁላችንም ቦታችንን እንይዛለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላደረጉልን መልካም ንግግር፣ መልካም እሳቤና መልካም ምኞት እንዲሁም የገቡልንን ቃል ሁሉ በምስጋና እንቀበላለን። እሳቸውም ለኛ ያቀረበልንን ጥያቄ አወንታዊ በሆነ መንገድ የምንመልስ መሆኑን ተስፋ አደርጋለሁኝ። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የአዲስ አበባ ከተማ ምክትል